ሰላም ለእናንተ ይሁን። ምስጋና ይሁን። ተከታዮች እንዴት ናችሁ? ሰላም ነው ወይ? እግዚአብሔር ይመስገን ነገር ሁሉ ሰላም ነው። ውጪ ላይ ነው ያለው። አንድ ነገር ላሳያችሁ፣ ተከታተሉ። ሳይክል ላይ እጫወታለሁ ብዬ ምን እንደ ያደረግኩ ታውቃላችሁ? በእውነት ምንም አልቻልኩም። ተከታተሉ እንግዲህ ብዙ ጊዜ ማለት ነው ቀላል ነገርም እኮ እኛ አንችልም። ይሄ ነገር በቀላሉ እንትን የሚጫወትበት ነው ማለት ነው። ግን ልምድ የለንማ እኛ። በኮሽና ውስጥ ነው፣ ግብ መጠረቅ ነው፣ ምግብ መስራት ነው፣ ልብስ መተኮስ ነው። በቃ ግን መኪና ምናልባት የምትሾፈሩ ካላችሁ ጎበዞች ብያለሁ። እንደኔ ያው በሳይክል እንዳትኮበልሉ። ቀላል ኮበለሉ እኮ። ወይኔ ወይኔ። ይህንን ቪዲዮ እንትን ስትሉ ማለት ነው ላይክ አድርጉ፣ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ቤተሰብ የሆናችሁ ደግሞ በርቺ ያላችሁ ጠንክ ያላችሁ ከልብ አመሰግናለሁ። ከእናንተ እርዳታ ነው እዚህ የደረስኩ። ግማሽ ሆኛለሁ ሰብስክራይበር። ስለዚህ ቪዲዮ ተጫወቱ፣ ሞኒ አድርጉኝ። መስራት እፈልጋለሁ። ዩቲዩብን ለተቸገሩት ማገዝ እፈልጋለሁ። ይሄን ሰርቼ ተጠቅሜ ትልቅ ዩቲዩበር ለመሆን እፈልጋለሁ። እሺ አበረታቱኝ፣ 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 አበረታቱኝ። ይሄን እያያችሁ ማለት ነው። በፈተና ወድቅ ያለው ማለት ነው እንጂ ሳይክል ተጫውቻለሁ ማለት ይከብዳል ማለት ነው። እዚህ ሀገር ህጻናትን በደም ነው የሚጫወተው ማለት ነው። ግን እኛ ኢትዮጵያውያኖች ምን ሆነን ነው? ምን ሆነን ነው? ለምን? ኧረ ብዙ ነገር እኮ ለምደናል። ይሄ ሳይክል ለምን መለመድ አቃተን ማለት ነው። መኪናም እኮ ሰው ይለምዳል፣ ባይክ ወይም እንትኑ ይለምዳል። እኔ እኮ እየነደው ሳይሆን በጣም እየንገላተቱ ነው ያለ ማለት ነው። እያያችሁ ነው፣ እያያችሁ ነው፣ እያያችሁ ነው፣ እያያችሁ ነው። የኔ ጉድ ይውልኝ፣ 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 እስካነችን ይውልኝ። ተዘናኝ ባላችሁበት ቦታ ማለት ነው። ፋታ ዘና በሉ ማለት ነው። እያያችሁ ደከምኩኝ፣ እያያችሁ ነው። ደከምኩኝ እኮ ደከመች፣ 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 ደከመች። ወይ ጣጥ፣ ወይ ጣጥ፣ ወይ ጣጥ። በፈተና እኮ ወድቄያለሁ። በፈተና እውነት ብናገር ሳይክል መጫወት ያስፈልገናል ማለት ነው። ግን አሁን ሙቀት ነው። ሙቀት ስለሆነ ውጪ ላይ ብዙም አንቆይም። ታውቃላችሁ፣ በጣም ሙቀት ነው ያለ። አሁን ሁሉ ትምህርት ቤት ሄደዋል፣ ስራ ሄደዋል። ምናልባት በቃ ማጫወት እፈልጋለሁ ግን አልቻልኩም ማለት ነው። ወይ መኪና ወይ ሞተር ሳይክል ወይም ባይስክል ምን ልበላችሁ፣ ምንም አልቻልኩም ማለት ነው። እያያችሁ ነው። መጨረሻ ይውልኝ። የኔ ጉድ ወደቅኩኝ እኮ ወደቅኩኝ እኮ ቤተሰብ። ቆይ ጠብቁኝ፣ እየመጣች ነው፣ እያሽከረከረች። ቤተሰብ እውነት ከና ተማሩ ማለት ነው። ይህን ትንሽ ወፍራም ስለሆንኩኝ አሁን በሙቀት ላይ መጫወት አልችልም ማለት ነው። ምናልባት ቀጫጫ ሰዎች ተጫወቱ ሳይክል ማለት ነው። ወደቅኩኝ እኮ ወደቅኩኝ፣ ተንከባለልኩኝ፣ ኮበለልኩኝ በሳይክል። አረብ ሀገር ቁጭ ብለን እኮ ሁሉን ነገር መልመድ አለብን። ኧረ መልመድ አለብን። ልመዱ። እያያችሁ ነው። ጉድሽ ፈላ። እስካነ ይውኝ የኔ ጉድ። በፈተና ወደቅኩኝ፣ ተዋረድኩኝ። እንግዲህ እስከ መጨረሻ ተከታተሉ።
ምን ትላላችሁ እናንተ? መዳም ቤት እኮ እየኖረን መቼም እንትን አንልም ማለት ነው። መውጣት አለብን። ራሳችን ችለን መስራት አለብን። ቤተሰቦች ጋራ አብሮን መኖር አለብን። በደስታ ጊዜ በመከራ ጊዜ ከጎን እኛም ከጎን እነሱም ጎን መሆን አለብን ማለት ነው። ስደት ሀገር ብዙዎች ምን ሊበላችሁ አባትን እናቱ ያጡ ወንድሜትን የሚያጡ በቃ እኛው እኮ አሁን ምንም ምን ድረስ በቀላሉ ቶሎ ብላ እንደርስም ማለት ነው። እያያችሁ ነው። ይሄው ወደኩኝ እኮ እዚህ ሰርተን መቼም ይሄ ዓለም 10 አይሞላም ማለት ነው። እሞላለሁ ይሳካል እያላችሁ በጊዜ ሳትሄዱ የጠበቃችሁ ነገር ምናልባት ላልሞላ ሊሆን ይችላል። አልሞላም ይላል ይሄ ዓለም ማለት ነው። ስለዚህ ይሄ ዓለም ኮተት መቼም አይሞላም ማለት ነው። እናንተ ብቻ ጠንክራችሁ ያላችሁ ይበቃችኋል። እግዚአብሔር እያመሰገናችሁ መኖር ነው ማለት ነው። እና ብዙ አመት መቆየት ጥሩ አይደለም። ያዝኩ ነገር እስከሚጨርስ ድረስ እያላችሁ እንዳትደከሙ። አረብ ሀገር ያላችሁ እህቶች በጊዜ የወጣችሁበት ቤት በሰላም በጊዜ ግቡ። በሰላም የተለያያችሁ ቤተሰብ በሰላም አገኙ። እናት ሳትሞት አባት ሳይሞት ምናልባት እኮ ይሄ ያለነው ዘመን በጣም የሚያስፈራ ዘመን ነው። ብር እያለን ቤተሰቦቻችን እንዳናጣ በአይን እኮ ማየት ጥሩ ነው ማለት ነው። ሞትም ማንም አይከለከልም፣ ግን አጠገብ ሆነን ሁሉ ነገር ስናይ ጥሩ ነው ማለት ነው። ማጣትም ማገኘትም ምንም አይደለም ማለት ነው። ከቤተሰቦች ጋር አንድ ስንሆን ጥሩ ነው ማለት ነው። እና ይሄንን ካሳያችሁ ይበቃል ማለት ነው። በፈተና እንደወደቁ ለቤተሰቦች ለምን አላሳይም? ይሄ ነገር እንደኔ ሳይክል ለመነዳት እየፈለጉ ያልቻሉ ቢኖር እስቲ እንዲለመዱ ቢነገርስ ብዬ ነው የመጣ ማለት ነው። ይሄው ነገር ያለው ተጫወቱ፣ ዘና እያላችሁ ይሄንን ቪዲዮ ምስጋናች ምንድነው የሆነች እያላችሁ እየሳቃችሁ ዘና እያላችሁ ተመለከቱ እላችኋለሁ። ቀላል ተንከባለልኩኝ። ቀላል ኧረ ይሄ ፈተና እኮ ነው። ወይኔ በቃ ይበቀኛል። ባይ